አዳማ ያስቀመጠው ቀሳውስትና ሊቃውንት በመኖራቸው ካህናት ስላሏቸው የማይኮሩ የማይታበዩ ሙስሊሞችን የሚወዱ ናቸው ክርስቲያኖች ብሎ ነው ያስቀመጠው። 61 ተፍሲር ኢብን ቁርጡቢ ክርስቲያኖች በጣም ጭምትና የዋህ ምስኪኖች ከመሆናቸው የተነሳ ሰው እንኳን ገለው አያውቁም አይገሉም ይላል። ሐዋርያቶቹንም ሲጠቅሳቸው ማለት ነው። ነፍስ እንኳን አያጠፉም ይላል። የራሳቸው ሙፈሲሮች እንኳን ሳይቀር ማለት ነው። ሰው ቀደም የጠቀስነው ቁርአን ጋር ለማስማማት ነበረ። አንዱ ጋር ግቡ ይላል፣ አንዱ ጋር ታግቡ ይላል። እንዴት ታስማማዋለህ ሲባል ጭራሽ ምን አመጣልን? ክርስቲያኖች ሙስሊሞችን ይወዳሉ የሚል አመጣልን ማለት ነው። አሁን እንወዳችኋለን፣ ችግሩ እናንተ እኛን ትጠላላችሁ ነው። ፖይንቱ ያለው እናንተ እኛን አትወዱንም ነው። እናንተ እኛን ትረግሙናላችሁ፣ እኛ እንኮራም አንታበይም፣ እኛ ግን እንወዳችኋለን፣ እናንተ ግን አትወዱንም ነው። ነጥቡ እዚህ ጋር ነው ያለው። right የሱረቱል ማኢዳ 5 ይሄ ምዕራፍ 5 ቁጥር 5 ላይ ያመጣው ምንም ፖይንት እንደማያነሳ የምታውቀው እኮ ለምንድን ነው? ፎር ሴክሹዋል ኢንጆይመንት ነው የፈለጋቸው። በቃ የማያምኑ ሰዎችን እንዲወዷቸው እየተናገረ አይደለም። የምር ሰዎችንማ እንዲወዱ በቁጥር ያልተገደበ ጣዖት አምላኪ ወሲብ ባሪያዎችን መያዝ ይችላል። ለምሳሌ የማያምኑ ጣዖት የሚያመልኩ ወሲብ ባሪያዎችን ቁጥራቸውን ያልተገደበ ወሲብ ለወሲብ አገር የሚጠቅሙ ማለት ነው፣ እነዛን መያዝ ይችላል። ለምን? እነዛን ሴቶች የማያምኑ ሴቶችን ቁጥራቸው ያልተገደበ የወሲብ ባሪያ አድርገው እንዲይዟቸው ስለሚፈቅድ ማለት ነው እንጂ ሙስሊሞች የማያምኑትን እንዲወዱ ስለሚናገር አይደለም። የማያምኑትን እንደሚወዱ ቢናገር ኖሮ ይሄ የቁርአን አንቀጽ አይወርድም ነበር። ለምን? የተከበሩ ወሮች ባለቁ ጊዜ አጋሪዎቹን ባገኛቸዋቸው ስፍራ ግደሏቸው ይላል እንጂ ውደዷቸው አይልም። እነዛ አጋሪ ሴቶችን ግን ወሲብ ማድረግ ይችላሉ። ሙስሊሞች አድርገው መያዝ ይችላሉ ያልተገደበ ቁጥር ይዘው። ስለዚህ ፎርሰስ ዘ ሴክ ኦፍ ሴክሹዋል ኢንጆይመንት ነው እዛ ጋር የተፈቀደላቸው እንጂ ውደዷቸው እየተባለ አይደለም። ለዛ ነው ሃይማኖታቸው የጥላቻ ሃይማኖት ነው የምንለው ማለት ነው። በላል በራ ነው ይለው የሆነ መጽሐፍ አለ እንትን ለአላህ ብለህ ጥላ ለአላህ ብለህ ውደድ ይለው አንዱ ፕሪንሲፕል ክርስቲያን እንትኖችን መጥላት እኮ ነው። ታዲያ ያሏቸው ነው ወይንም ደግሞ አማኝ ያልሆኑትን መጥላት ነው አይደለም። ክርስቲያኖችን ቤተሰብ ዘመድ ያልሆኑ ክርስቲያኖችን ይቀርና ኦኬ ሉክ ሱራ 58 ቁጥር 22 ላይ ምን ይላል መሰላችሁ? በአላህና በመጨረሻው ቀን የሚያምኑትን ህዝቦች አላህና መልእክተኛውን የሚከራከሩትን ሰዎች አባቶቻቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆኑ እንኳን የሚወዳጁ ሆነው አታገኟቸው ይላል። ስለዚህ እነዚህ ዘመድ ጓደኛ ምናምን እንኳን ቢሆኑ ወዳጅ አድርገህ መያዝ አትችልም እንደ እስልምና ማለት ነው። እናትህ ለምሳሌ ከእስልምና ከወጣች ጠላትህ ነች ማለት ነው። በቃ ካንተ ዘዴ እሷ ክርስቲያን የሆነች ቀን ጠላትህ ነች። ወንድምህ ከእስልምና ወጥቶ ክርስቲያን የሆነ ቀን ለአንተ ጠላትህ ነው። ስለዚህ ለአላህ ብለህ ትጠላዋለህ ማለት ነው። በተመሳሳይ ይህም የቁርአን አንቀጽ ይናገራል። እናንተ ያመናችሁ ሆይ አባቶቻችሁና ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዙ። የገዛ አባትህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ? የገዛ ወንድምህ ለምን ከእስልምና ወጣ ብለህ ጠላት ታደርገዋለህ?